አሁን የምንማረው ትምህርት በራሱ የሚያኮራ አይደለም። ተስፋ እናደርጋለን። ሀገራችን ምን ይባላል? የተማረ ይግደለኝ ይል ነበር አይደል? There will be days when you forget to pray. ገለው እየጨረሱ Make sure you work hard, do your best, keep God on your path. ማሪ አቪዬሽን ትምህርት ለመማር ሐሳብ አለው። እንግዲህ God has a plan and sometimes we don't see it right away. እዚህ አይነት ትጋት ውስጥ የተገኘ ዲግሪ ነው። ዝም ብሎ Without the church, we're nothing. ራሳችን የሚያጠፋ ነገር እየተማር ልንኮራ አይገባንም። እና አይንተ እግዚአብሔር አባቶች ካህናት አንድ ቀን ቤተክርስቲያን ቀርታ አታውቅም። አገልግሎት አቋርጣ አታውቅም። እዚህ ሀገር ተወልደን ያደገን እስኪመስለን ድረስ ለተንከባከባችሁን አብዛኛውን ነገር ከምናምነው ነገር እኮ ተቃራኒ ነው የምንማረው አይደለም። ደግሞም እናምናለን። ወመኒ በላይክሙ ወመኒ ሰተይክሙ ወኩሎ ዘገበርክሙ በአኮቴተ እግዚአብሔር ገበሩ። በመቀጠል ወደ ጆርጂያ ቴክ ሄዶ ሳይንስ ኤንድ ቴክኖሎጂን የተመረቀችው ቫንደርቢልት ዩኒቨርሲቲ ቴኔሲ ነው የሚሄደው። በማስተር ኦፍ ሳይንስ ኢን ነርሲንግ ተመረቀ። ፒውር ሳይንስ ባችለር ኦፍ ሳይንሷን አግኝታለች። እግዚአብሔር የበለጠ እንዲያግዛት ቅዱስ ፈቃድ ይሆንልን። በቀጣይ ደግሞ ዩኒቨርሲቲ ኦፍ ማያሚ ሄዶ እሺ፣ ተመራቂ ወንድሞች እህቶች ልጆቻችን በዝማሬ እንቀበላለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ለዚህ ያደረሰ ለዚህ ያደረሰን እግዚአብሔር ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር። እሺ፣ እግዚአብሔር የተመሰገነ ይሁን። አረፍ አረፍ በሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። ሰላሙና ደስታውን ለሁላችን የሚያድለን የተከበሩ አባታችን መልአከ ሕይወት የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ ሁላችሁ እዚህ ተሰበሰባችሁ የእግዚአብሔር ውድ በደሙ የተዋጃችሁ ምዕመናን ሁላችሁ እንደምን አደራችሁ? እግዚአብሔር አምላካችን ለዚህ ታላቅ ዕለት ለተቀደሰ ዓላማ በተቀደሰ ስፍራ ስለሰበሰበን ስሙ የተመሰገነ ይሁን። አንዳንድ ቃል እንዲናገሩ እጠራለሁ። መጀመሪያ ከሴቶች ልጀምር፣ ከወንዶች። እዚህ ሀገር ያው የሴቶች ሀገር ነው መሰለኝ፣ ግን እንደ ቤተክርስቲያን እንሄድ አይደለ? እንደ ቤተክርስቲያኑ ይሻላል። እንደዚህ ሀገር እያል ብዙ ነገር እየተበላሸብን መጥቷል። አሁንም እያየ ነው እየመጣ ነው ያሉት በዚህ ሀገር። እኔ ሁሌ እናገራለሁ በአንዳንድ አጋጣሚዎች አብዛኛው ነገራችን በሶስት ነገር ነው የምከፍለው። ግሪካዊነት፣ ባቢሎናዊነት እና አይሁዳዊነት የሚል አመለካከት አለኝ እኔ። በእነዚህ በሶስት ነገሮች ብዙ ነገራችን እየተቃኘ ስለሆነ ወደ ራሳችን መመለስ አለብን። አሁን የምንማረው ትምህርት በራሱ የሚያኮራ አይደለም። እውነት ለመናገር
ሪኢንቨንት ካልተደረገ በስተቀር ልጄ ተመረቀ ልጄ እንዲሆነ ብለን ምንኮራበት አይደለም። አብዛኛውን ነገር ከምናምነው ነገር እኮ ተቃራኒ ነው የምንመራው አይደለም። ካወቅ ነው ካስተዋል ነው። ግን እኛ በዛ እንኮራለን። ይዞን እየጠፋ ነው ያለ። እንዲሁም ሀገራችን ምን ይባላል? የተማረ ይግደለኝ ይል ነበር አይደል? ይኸው ገለው እየጨረሱ ነው። ስለዚህ እግዚአብሔርን ይዘን ከእግዚአብሔር ቤት ተመረቁ እንድንል የሚያስችለንን ጥበብ ካላገኘን፣ አሁን አሜሪካ ውስጥ በጣም ጥሩ እንቅስቃሴ አለ። የትምህርት ሲስተሙን ለመቀየር የሚጥሩ የዚህ ሀገር ሰዎች ነጮቹ፣ ጥቁሮቹ የክሪኤሽን የሚባል ነገር ትክክል አይደለም፣ ሰው መርጦ የፈለገውን መማር አለበት፣ ለምን በግድ ኢቮሉሽን ይማራል ብለው የክሪኤሽን ትምህርት በሳይንስ ውስጥ እንዲገባ የሚሰሩ ብዙ አይነት ስራ እየሰሩ ያሉ ሰዎች። እንደዚህ ሪኢንቨንት ካልተደረገ ራሳችን የሚያጠፋ ነገር እየተማር ልንኮራ አይገባንም። እና እናንተ የተመረቃችሁ ልጆች you have to work for this. You have to reinvent the education system that we have now is very wrong. It's against our identity, against our church for the most part, not everything, but so we have to reinvent the education system. Then we'll be proud at that point. Now we are in work in progress ነው። እሺ የተመረቃችሁት የጨረሳችሁት ነገር አይደለም። የምታስተካክሉት ዓለምን የምትለውጡት ብዙ ጨውነት ያስፈልጋልና እንድትበረቱ በዚህ ስም አድራ እንላለን። እስቲ ከተመራቂዎች የመጀመሪያው ወንድማችን በምን ልሂድ? እሺ በዲያቆን ያፌት ለነሱ ብዙ ምስክርነት አልሰጥም፣ ያው በኋላ ይሻላል። በመጀመሪያ ማለት የምፈልገው እኔ በጣም አልተዘጋጀሁም፣ ግን አንዳንድ ነገር ማለት እሞክራለሁ። ዛሬ ያደረሰን እግዚአብሔርን ማመስገን እንፈልጋለን በመጀመሪያ እና በጎናችን ያሉት ሁሉም ሰው ቤተሰቦቼ፣ ቤተክርስቲያናችን ምዕመናን እና ከልጅነታችን ጀምረው ያሳደጉን ሰው በእነሱ እገዛ ካልነበረ በዚህ ቀን መድረስ አንችልም ነበር እና እነሱ ማመስገን ያስፈልጋል። እናም ሌላ ነገር ማለት የምፈልገው ለልጆቹ በዚህ ቀን መድረስ የምትፈልጉት በጣም ለታችሁ መስራት አለባችሁ እና if you want to be like the college graduates and everyone else that are right here, make sure you work hard and do your best to keep God on your path. Thank you. Cheers. እሺ ዲያቆን ያፌት ወንድማችን ልጃችን እግዚአብሔር ያሳድግልን። በመቀጠል ልደባልቅ እንዴ ወይስ በዚሁ ልቀጥል መሰል? በወንዶች እሺ ዲያቆን ብስራት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ባያሉ እግዚአብሔር ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። እንደምን ለዚህ ሰዓት ደረሳችሁ? አሜን። የልዑል እግዚአብሔር ባህሪ የተመሰገነ ይሁን። አሜን። ዛሬ እዚህ አውደ ምሕረት ላይ የተገኘሁት የሃይስኩልና የኮሌጅን የተማሪዎች ምርቃት በማስመልከት የተወሰነ ትንሽ አጠር ያለ ንግግር ለማድረግ ነው። በመጀመሪያ ወዶና ፈቅዶ በቸርነቱ በምሕረቱ በረድኤቱ ሳይለየን ለዚህ ሰዓት ያደረሰን ልዑል እግዚአብሔርን አመሰግናለሁ። በመቀጠል እዚህ ለመድረሳችን ትልቅ ዋጋ ከፍሎ አሳድገው ለዚህ ደረጃ ላደረሱን ለእናትና ለአባቴ እንዲሁም ለቤተሰቦቼ ምስጋና ማቅረብ ፈልጋለሁ። እናንተ እዚህ በሰው ሀገር የመጣችሁ ለራሳችሁ የተሻለ ሕይወት ለመኖር ሳይሆን እኛን የተሻለ ሕይወት ለማኖር ነውና ለዚህ ደረጃ እንድንበቃ ስላደረጋችሁ ከልቤ ማመስገን ፈልጋለሁ። ከዚህም በመቀጠል በስነ ምግባር አንጸው ኮትኩተው ላሳደጉን፣ አስተምረው ላሳደጉን፣ ለዚህም እንድንበቃ ላደረጉን
ለአባቶች ካህናት፣ ለወንድሞች ዲያቆናት፣ ለሰንበት ትምህርት ቤት መዘመራን፣ ለሁላችሁም በዚህ ቤተክርስቲያን በተለያዩ ዘርፍ የምታገለግሉ ሁላችሁም ምዕመናንም ጭምር እዚህ ለመድረሳችን የሁላችንም ጥረትና ልፋት አስተዋጽኦ አለበትና ሁላችሁም ከልቤ ማመስገን እፈልጋለሁ። ከዚህም በመቀጠል እኛ ያው ከኢትዮጵያ ለቅርብ ብንመጣ እዚህ ሀገር ተወልደን ያደግን እስኪመስለን ድረስ ለተንከባከባችሁን ሁሉ ማመስገን እፈልጋለሁ። ትላንት መላክ ሕይወት ስለ አትላንታ ምዕመናን ሲናገሩ እንደሰማሁት የአትላንታ ምዕመናን ፍቅር፣ በተለይ ደግሞ የአቦ ምዕመናን ፍቅራቸው በዳላስ ያሉ ቤተሰቦቼን አስደስተኛል እና ፍቅራቸውን ሳየው እንኳን ዳላስን ይቅርና ኢትዮጵያን ያስረሳል ነው። በመጨረሻ ይህ ገና ጅማሬው እንደመሆኑ መጠን በቀጣይ ሕይወታችን በትምህርትና በመንፈሳዊ ሕይወታችንም ሁሌ በረታ እንድንሆን እናም ተምረን ሀገራችንና ቤተክርስቲያናችን የምንጠቅም እንሆን ዘንድ በጸሎታችሁ እንድታስቡን በእግዚአብሔር እጠይቃለሁ። እሺ ወንድማችን ዲያቆን ብስራት ጸሎት ያሰማልን፣ እግዚአብሔር ይስጥልን። እሺ እስቲ አንድ ጊዜ ለወላጆች ሁሉም ልጆች ወላጆች እያሉ ስለሆነ ለወላጆች አንድ ጊዜ አንዴ ደግሞ ለካህናትና ለመምህራን ለሕፃናት ክፍል አስተማሪዎች እስቲ አንድ ጊዜ በደንብ አሁንም ራንደምሊ ልጠራ ነው ልቤን ባነሳሳኝ ወንድማችን አግናጤዎስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። In the name of the Father, the Son, and the Holy Spirit, one God, amen. ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። መልአከ ሕይወት ቀሲስ ዕርገተ ቃል ይልማ, Father, priest, brother, deacons, everyone who's gathered here today. How are you all doing today? So, if I'm being honest, I don't have a lot to say, but here's what happened. But I want to start with the verse. ወመኒ በላዕክሙ ወመኒ ሰተይክሙ ወኩሎ ዘገበርክሙ በአኮቴተ እግዚአብሔር ግበሩ. So whatever you eat or drink or whatever you do, do it all for the glory of God. 1 Corinthians chapter 10, verse 31. We're all called to do everything within our lives for the honor and the glory of God. And so we've all gotten to this point, and many of you are asking, how does this connect to being for the glory and the honor of God? We're called to live in this world, but not to be of this world or be part of it. And so this is our divine duty, as we're called to be fruitful and multiply and fill the earth and subdue it. And so through our careers, we are able to support our families. We're able, which as God said in Genesis, we're called to be fruitful. And so we're also able to support our church. We're able to give back to the church. Without the church, we're nothing. Our church is the reason why we're here today. The church is the reason for salvation. Without the church, we all wouldn't be standing here today in joy, and we wouldn't even be here graduating if it wasn't for the church. And so it's important for us to give back to the church and support the church with our careers. And so the church is the comforter and the only thing that we can lean back during any time, during our struggles, during our joys. And so we have a duty to support the church. And so the final message I have is, we're going to continue to make mistakes, no matter what. It's human nature. And so even with our mistakes, we still have to lean back on God, and especially the church. When we can, we have to come to church as much as possible.
And even whether you're going to college or within your career, I would advise everyone to come to church as much as possible, because the church is truly our salvation. And so I'm going to recommend for everyone, continue to be in the church no matter what. And even when you make mistakes, continue to do it while you're with God, as we're called to do everything in the glory of God. What's about Xavier? ወንድማችን ዲያቆን አግኒ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እንግዲህ ጥሩ ቃል ተናግሯል። እንደ ሊቃውንቱ ነው እንግዲህ የጀመረው አይደል? እንደዚህ የምንረካባቸው እየሆኑ ነው ልጆቹ። በጣም ደስ ይላል። ከዚህ በኋላ ሄደው ምን ይሆናሉ ማንላቸው ልጆች አሉን አሁን። ለዚህም እግዚአብሔር የተመሰገነ ይሁን። በፍጹም ማንፈራላቸው ልጆች ስላሉ አንዳንድ ጊዜ ምን ይሆናል ወላጅ መቼም አያርፍም ልቡ። የፈለገ ልጁ ጥሩ ቢሆን ሁል ጊዜ ልጄ ልጄ ነው የሚለው። ግን እንደ ቤተክርስቲያን ስናይ የትም የማይሄዱ ልጆች አሉን። ይህን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። You are in the world but you are not of the world or from the world ይላል መጽሐፍ ቅዱስ አይደል? ቅድም የጠቀሰው ቃል በጣም ጥሩ ስለሆነ ከዓለም ናችሁ ግን የዓለም አይደላችሁ። እዚህ ዓለም ትኖራላችሁ ግን የዚህ ዓለም አይደላችሁ። መጨረሻችን ሰማያዊ ነው። ሴኩላር ኤዱኬሽን ተምራችኋል ግን you are not secular, you are a Christian። ስለዚህ ከዚህ ዓለም ብዙ ነገር ልንኖርበት እንችላለን ግን የዚህ ዓለም ተገላጮች መሆን ግን የለብንም። ስለዚህ እግዚአብሔር እንደዚህ መንፈሳዊ ማንነታቸውን አቆይቶልን ለቤተ ክርስቲያን ለሀገር የሚተርፉ እንዲያደርግልን ቅዱስ ፈቃድ ይሁንልን። እሺ የመጨረሻ ከወንዶች ላርግ አንድ ልጨምር መሰለኝ። ወንድማችን ዲያቆን ኖዋ In the name of the Father, and the Son, and the Holy Spirit, one God. Amen. Christos tensangusan, asro lasitan, selam, kona, እንደምን አደራችሁ? May the glory of God be upon us. Amen. First, I want to thank God for where I am today. While growing in the church, I was able to grow spiritually and become more closer to God. He helped me go through obstacles that I wouldn't have made it through without him, and he was always with me during my troubles. Second, I would like to thank my parents for making me who I am today and the support that they gave me. My mom was always there to support me in my journey ever since I was very young. Without the support that I had from her, I wouldn't be here today. She would take me to church every Sunday and put me in Sunday school to learn more about the Bible and to learn Amarnia. Third, I would like to thank the church fathers, especially Qassis Jacob. When I started Diaconate training, he would always encourage me to become more involved in the church. He would motivate me to keep studying Tzalos more, and would also encourage me to be more involved in Malets and to repent more. Fourth, I would like to thank the Sunday church teachers, Nabiu, Dr. Israel, and Azmira. They taught me a lot about the Bible over the years and got me closer to God and the church. And in short, without you all, I would not be here today. Thank you, everyone. Glory be to the Father, the Son, and the Holy Spirit, forever and ever. Amen. እግዚአብሔር ይስጥልን። ወንድማችን ኖዋ እንግዲህ አመስግኗል የልቡን ከውስጡ ያለውን። በእውነት ነው እንደዚህ ልጆች በቀላሉ አልመጡም እዚህ እና ብዙ ተለፍቶባቸዋል። እናታቸው እንዳለው ብዙ ለፍታለች አይደለ? ወንድሙ ተመስገንን እንደምታዩት መርጌትነቱ እንዴት እንደያዘው ከኢትዮጵያ ካሉ ልጆች የሚያስንቅ ሆኖ እናየዋለን። እነዚህ ሁለት ልጆች አብረው ከልጅነታቸው ጀምረው እየተመላለሱ ተምረዋል እና ብዙ የተከፈለባቸው ናቸው። እንዲሁ ስናው ተመርቀው ስንል እንደው የትምህርቱ ብቻ ሊመስልን ይችላል። ግን ይህን ያደረገ እግዚአብሔር እንዲሁ የተመሰገነ ይሁን። እሺ ወደ እህቶቻችን በፍላጎት አለ? እሺ ከሌለ እጠራለሁ። እሺ እህታችን በእምነት ኃይሉ ይቅርታ እንትን አደረኩት ልጃችን ብል ይሻላል።
እህታችን ብዬ ራሴን አሳነስኩት። የኮሌጅ ተመራቂ ናት እሷ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እንደምን አደራችሁ? አሜን። የአምላካችን ስም የተመሰገነ ይሁን። First, I want to say congratulations to everyone here. For the high school graduates. As you all step into this new chapter of life, college, remember this. Always keep God at the center of everything you do. I know that sounds simple, but when life starts moving fast, it's not always easy. There will be weeks when you're overwhelmed with assignments, nights when you're exhausted, and mornings when getting to church feels impossible. There will be days when you forget to pray, and that's okay. You're a human. But in all of it, never stop believing. Never stop trusting that the Lord is with you, even in the chaos. Don't wait for the perfect condition to seek Him. Invite Him into your busy schedule, your friendships, your late night study sessions, and your moments of doubts. He's not just for Sundays, He's for every moment. One verse that always carried me through is, trust in the Lord with all your heart and lean not on your own understanding. Proverbs chapter 3, verse 5. As you go forward, let this be your reminder you're not walking alone. God is walking with you. Let Him guide your steps, especially when things get hard. ለሁሉም ነገር እግዚአብሔር ይመስገን። አሜን። እንግዲህ እኛ እንመክር ነበር። አሁን እሷ ደግሞ ከፍ ብላ ወደ ታች ልጆችን መምከሯ እጅግ ደስ የሚል ነገር ነው። እንግዲህ የሰማችሁ ይመስለኛል። ልጆች ከእሷ ተምራችሁ እናንተም ልክ እንደሷ እንድትሆኑ እግዚአብሔር ይርዳን። እሺ፣ ከመቀጠል ሌላ አንድ ሴት ከማለቴ በፊት አንድ ፈቃደኛ ከእህቶች ከልጆች አለ። ሩት እሸቱ እንደምን አደራችሁ? Good morning, everyone. First off, huge congratulations to all the graduates. This is a big moment, and I hope you all feel proud of yourselves. Now, I just want to say a quick few things to the students here, especially the younger ones who are still on the journey. I know school isn't easy, but when you listen to the people who love you, trust God, and stay consistent, you can really go far. First, make sure to always listen to your parents. They may not always say things the way you want to hear them, but they've been where you're trying to go. They've seen more than you have, and they really just want you to win in life. Second, trust God. Even when things feel messy or confusing, know that you're not walking through life alone. God has a plan, and sometimes we don't see it right away, but if you keep trusting, keep praying, doors will open. You're not walking alone, even when it feels like it. So wherever you're headed next, your parents are rooting for you, your church is behind you, and God's got your back. Thank you. እሺ፣ ልጃችን ሩት ጸሎት ያሰማልን፣ እግዚአብሔር ይስጥልን። እሺ፣ አንድ የመጨረሻ ከእህቶች እጠራለሁ። ትንሽ ለየት ያለ ነው። እህታችን መሰረት ኑኔ አሁን ወደ እህታችን ከፍ አድርጌዋለሁ። ይምጡልን። መሲ አጭር እንግዲህ በኋላ እናገራለሁ። እሷ ካለች በኋላ እንዳላበላሽባት። ይሰራል።
ጉሮሮዋ ነው ማይኩ አይደለም። በአጠቃላይ ሁሉን ነገር ያደረገው እግዚአብሔር ስለሆነ እግዚአብሔር ይመስገን ለዚህ ላደረሰን። እግዚአብሔር ይስጥልኝ። ቴክኒካል ችግር አለ እዚህ። ኤሌክትሪሻን አንዴ ጠጋ ብሎ ጉሮሮዋን ቢያይላት። እሺ እንግዲህ ያው መናገር ስላልቻለች ነው እንጂ ብዙ በቀደም ብላለች ብዙ። አሁን እዚህ ትንሽ ስሜቷ እንትን ስላለ ነው። እንግዲህ እህታችን መሰረት ሁላችሁም ታቋታላችሁ። እዚህ ሀገር ከመጣች ጀምሮ ከልጆች ጋር ባላት ቅርርብ በጣም ብዙ ትታወቃለች። በቀደም ስትናገር አንድ ያላቸው ነገር አለ። እኔ እንደመፈክር ይዤዋለሁ። አይረፍድም ብላለች። ለምንድን ነው አይረፍድም ያለችው? እሷ ትምህርት ከጀመርኩ ቆይቻለሁ አለች። ብዙ ጊዜ ነው። ልጆች 4 ልጆች አሏት። የእሷ ልጆች ብቻ አይደለም ብዙ የቤተሰብ ልጆችን ታሳድጋለች። ልጆቻቸውን ደግሞ አይታቸዋል ምን እንደሚመስሉ። ለብዙዎቻችን ልጆች አራያ የሆኑ ልጆች ናቸው። እንደው ምሳሌ ለመስጠት እንደ ውዳሴ ከንቱ እንዳይሆንባቸው እፈራለሁ። የትም ቢሄዱ እነሱ ልጆች የጸሎት ሰዓት ሲደርስ ማንም አይነግራቸው። የትም ይሄዱ ጸሎት ሰዓት ብለው ቤታቸውም ይሁኑ የትም አያሳልፉም የማታ ጸሎት። ጸሎታቸው ደግሞ እንደኛ ዝም ብሎ መስማም ተብሎ ብቻ አይደለም። ብዙ ነገር ብዙ አላወራም። እንደዚህ አርጋ አሳድጋ ግን ትምህርቷን አብራ ትቀጥል ነበር። ስንት ዓመት ነው የፈጀባት አልናገርም። ወንድ ባለቤቷ ሾሜ አለ። እሱ ከጎኗ ሆኖ እያጠነከራት አይዞች ተስፋ አትቁረጭ እያላት ለብዙ ጊዜ 4 ልጅ ይዛ የቤተሰብ ልጅ ይዛ እናት ቤተሰቦች አሉ፣ ሌሎችም ታላቅ እናቶች አሉ። እነሱንም ቴኬር እያደረገች እዚህ ቤተክርስቲያን እየመጣች ደግሞ አትፎርሽ ማለት ቤተክርስቲያን ቀርታ አታውቅም። ልጆችን ታስተምራለች። ቅዳሴ በማንኛውም መንፈሳዊ አገልግሎት አጉድላ አታውቅም። እኛ ብንሆን አስቡ ሰበባችን 4 ልጅ ይዤ ነው እንደዚህ ነው አገልግሉ ስንባል ብዙ እንላለን። እሷ ግን እኔ እዚህ ሀገር ከማውቃት ጀምሮ 20 ስንት ዓመት ነው አንድ ቀን ቤተክርስቲያን ቀርታ አታውቅም። አገልግሎት አቋርጣ አታውቅም። እኛ እንኳን ብዙ ደክመን አገልግሎት የሰነፍንበት ዘመን አለ። እሷ ግን አንድ ቀን ሳታቋርጥ ነው ስታገለግል የነበረችው እና ብላ ይኸው ዛሬ ከብዙ ልፋት በኋላ ከብዙ ጥረት እየወለደች እንኳን ትማር ነበር። እንዲሁም በቀደም ሲናገሩ ለምጥ ወደ ሆስፒታል እየሄደች ኮምፒውተሬን አምጡልኝ ለፈተና ለፋይናል እያለች ሆስፒታል እየሄደች ኮምፒውተሯን እንትን ትል ነበር። እየለመነች ሆምወርክ እያሰራች እዚህ ደርሳለች። ይሄ በእውነት ለሁላችን ትምህርት ነው። እዚህ ያላችሁ ምዕመናን አረፈደም ያልኩት ለዚህ ነው። ለመማር ለማገልገል ምንም ኤክስኪውዝ የለውም። ከእሷ ማየት ይቻላል። ረፍዷል በቃ ካሁን በኋላማ አእምሮዬ ምናምን አትበሉ፣ ይቻላል። አረፈደም። ይህም በፈኩር ለሁላችሁም እንዲሆን ካሁን በኋላ እንትን ነው። አይረፍድም። መቼም ጀምሮት አይረፍድም። ለአገልግሎትም ይሁን ለትምህርት የትኛውም ብዙ ሰዎች እናውቃለን። ፍላጎት እያላችሁ ጥሩ የትምህርት እንትን እያላችሁ ከሀገር ቤት ጥሩ የትምህርት እንትን እያላችሁ እዚህ መጥተው በሰበብ በአስባቡ ብዙ የወደቅን ሰዎች አለን። አይኖ ከባድ ነው፣ ግን አይረፍድም። የምትችሉትን ያህል ጣሩ። አሁን ብዙ ሰዎች እኮ አይተናል። አካለ ስንኩላን ሆነው በታላቅ እድሜያቸው ተምረው ግራጁዌት ሲያደርጉ በዚህ ዓመት አይተናል። ብዙዎች እንደዚህ አይነት ጥንካሬ ለልጆችም ትልቅ ምሳሌ ነው፣ ለወላጆችም ትልቅ ምሳሌ ነው እና መናገር ብትችል ኖሮ ደስ ይለኝ ነበር። ግን ያው አገልግሎቷ በውስጥ ስለሆነ እሷ ብዙ ጊዜ መታየትም ስለማትፈልግ ነው እንጂ ከዚህ መማር ያለብን ትልቅ ነገር አለ። አሁን እኛ ለአገልግሎት ስንጠራ ብዙ ህማም አለብን፣ ብዙ ድካም። እኔ እንዴት እንደቻለችው አንዳንዴ ታስገርም። ማህበረ ቅዱሳን ታገለግላለች፣ ትምህርት ቤት ባለወልድ ታገለግላለች። በሁሉም ጋር ደግሞ ዋና አገልጋይ ናች። እንደዚህ ዝም ብላ ተከታይ አይደለች፣ ዋና መሪ ነች። እንዲህ በምን ጊዜ ነው የሚበቃት 4 ልጅ እያሳደገች እያልኩ ሁሌ ይገርመኛል። አንዳንዴ እሷን ሳይ ነው የኔ ስንፍና የሚታወቀኝ እና ከዚህ አይነት ትጋት ውስጥ የተገኘ ዲግሪ ነው። ይሄ ዝም ብሎ አንዳንዶቹ ዲግሪው ዲግሪ የሆነባቸው አሉ። የእሷ ግን የልፋት ውጤት ነው እውነት ለመናገር እና እግዚአብሔር መጨረሻሽን ያሳምርልን። የበለጠ ደግሞ አትርፈሽ
ምርቃቱን በኋላ አባቶች ይጨምሩበታል። እኔ ወደ ምርቃቱ አልሄድም። እንግዲህ ልጆችም ከእሷ መማር አለባችሁ። ሰበብ እንዳታርግ። there is no excuse to accomplish what you start. If you look at her, she has 4 kids. She serves church every day. She never miss church service while raising 4 kids. But she now graduated. So there is no excuse for you not to accomplish what you start, okay? She will be a good example for us, a good model. So እግዚአብሔር የተመሰገነ ይሁን። እሺ እንግዲህ በመጨረሻም እንግዲህ እኔ ብዙ በእንትንነት ብያለሁ። አባታችን መላከ ሕይወት ለዚህ ሁሉ የቤተክርስቲያናችን እንግዲህ የዚህ ደብራችን ጥላ ናቸውና ቤተክርስቲያናችን በሳቸው ስር ብዙ ነገር አሳልፈናል። ስራው ድንቅ ነው በሉት እግዚአብሔር አመስግኑ። ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው። ሰማይን ያለ ምሰሶ ምድርንም ያለ መሰረት ያጸና እርሱ ነው። ስራ ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉት እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ የባህርን ጥልቀት ዳርቻውን ሁሉ የወሰነ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ድንቅ ነው በሉት እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ ማዕበል ነፋስ የሚገስጽ ፍጥረቱ ለስሙ የሚታዘዝ ትጉህ እረኛ ድካም የሌለበት እግዚአብሔር ስራ ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ንጹሕ ባሕሪ ነው፣ ንጹሕ ባሕሪ ነው ሁሉን የሚገዛ የነገሥታት ንጉሥ አልፋና ኦሜጋ ዘላለም እርሱ የማይለወጥ እግዚአብሔርን ስራ ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው በሉ ጥበብን የሚገልጽ ጥበበኛ ፍርድ የሚያደርግ እውነተኛ ዳኝ እንደ እርሱ ያለ ከቶ አይገኝም። እግዚአብሔር ስሩ ነው ዘላለም እግዚአብሔር አመስግኑ አመስግኑ። ስራ ግሩም ድንቅ ነው በሉ እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው እግዚአብሔርን አመስግኑ። ስራ ግሩም ድንቅ ነው
እግዚአብሔርን ይደገማል። ጥበብን የሚገልጥ ጥበበኛ ፍርድ የሚያደርግ እውነተኛ ዳኛ እንደ እርሱ ያለ ከቶ አይገኝ። እግዚአብሔር ግሩም ነው ዘላለም። የመጀመሪያው ዲያቆን አግናጢዎስ ዕርገተ ቃል። እግዚአብሔር ይመስገን። አግናጢዎስ እንግዲህ በመቀጠል ወደ ጆርጂያ ቴክ ሄዶ ቀጣይ የኮሌጅ ሕይወቱን ያሳልፋል። ወደ ጆርጂያ ቴክ ተጓዥ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ያደ ዲያቆን ብስራት ካሳሁን። እግዚአብሔር ይመስገን። ዲያቆን ብስራት ከስቶም ማውንቴን ሃይስኩል ነው የተመረቀው። በቀጣይ ወደ ጆርጂያ ዩኒቨርሲቲ ሄዶ የኮሌጅ ሕይወቱን እዛ ይቀጥላል። እንግዲህ አይለየንም፣ እዚሁ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። አግናጢዎስም እዚሁ ቀሪ ነው። እግዚአብሔር የተመሰገነ ይሁን። ኖዋ ካሳይ ወንድማችን ዲያቆን ኖዋ ካሳይ ከሌክ ሳይድ ሃይ ስኩል ነው የተመረቀው። በቀጣይ ደግሞ ወደ ዩኒቨርሲቲ ኦፍ ጆርጂያ ሄዶ ቀጣይ የኮሌጅ ሕይወቱን በዛ ያሳልፋል። ብዙ አራቀም። እሱም የ1 ሰዓት ድራይቭ ነው። በየሳምንቱ እናያቸዋለን ማለት ነው። እግዚአብሔር ይመስገን። የአብስራ ወንደሰን ዲያቆን የአብስራ ወንደሰን የአብስራ ከብሩክውድ ሃይ ስኩል ነው የተመረቀው። በቀጣይ ደግሞ ዩኒቨርሲቲ ኦፍ ማያሚ ሄዶ በዚያ የኮሌጅ ትምህርቱን ይከታተላል። እንግዲህ ከዚህ በሳተላይትም ቢሆን እንከታተለዋለን። ማያሚ ያው እናውቀዋለን፣ ከባድ ሀገር ነው፣ ግን እግዚአብሔርን ይዞ ስለሚሄድ ምንም አይሆንም። በመቀጠል ወንድማችን ዲያቆን ያፌት ጌታቸው። እግዚአብሔር ይመስገን። እሺ ወንድማችን ያፌት ከፓርክ ቪው ሃይ ስኩል ነው የተመረቀው የጨረሰው። በቀጣይ ደግሞ ጆርጂያ ስቴት ዩኒቨርሲቲ ሄዶ እዚሁ እኛው ጋር ሆኖ ትምህርቱን ይከታተላል። ዲያቆን ያፌት ከበደ ወንድማችን ዲያቆን ያፌት ከበደ ከብሩክውድ ሃይ ስኩል ነው የተመረቀው። እንግዲህ ልጆቻችን እንደምታዩት አብዛኞቹ በኦነር ነው የተመረቁት፣ ጥሩ ውጤት እያስመዘገቡ ከሃይ ስኩል። ወንድማችን ያፌትም ከብሩክውድ ነው የተመረቀው። በቀጣይ ደግሞ ቫንደርቢልት ዩኒቨርሲቲ ቴኔሲ ነው የሚሄደው። እንግዲህ ትንሽ ቢርቅም እንደርስበታለን። የ3 ሰዓት ድራይቭ ነው፣ ብዙ አያመልጠንም። ወንድማችን አናንያ መስፍን ታደሰ ከሻይሎ ሃይ ስኩል ነው የተመረቀ ወንድማችን። ጆርጂያ ስቴት ዩኒቨርሲቲ የመሄድ እቅድ ይዞ እዚሁ በአካባቢያችን ትምህርቱን ይከታተላል። እንግዲህ በየሳምንቱ እናየዋለን ብለን ተስፋ እናደርጋለን። ወንድማችን እህታችን ቢታንያ ወርቅነህ የለችም መሰለኝ፣ ቤተሰብ ውጭ ነች መሰለኝ፣ መግባት ስላልቻለች ይመስለኛል። ሰሞኑን አይቻታለሁ። እንግዲህ እሷም ከብሩክውድ ሃይ ስኩል ከክሪስቶ ሬይ አትላንታ ጀስዊት ሃይ ስኩል ነው የተመረቀችው። በመቀጠል ደግሞ ኬንሳው ስቴት ዩኒቨርሲቲ ሄዳ ኮሌጅ ትምህርቷን ለመከታተል ወስናለች። እዛ ብዙ ልጆች አሉን ኬንሳው። እንግዲህ ሌላ የግቢ ጉባኤ መጀመር አለብን ኬንሳው። ዴሪክ ኤልያስ ኬቶ እሺ፣ ናታን ይቅርታ፣ ዴሪክ ኤልያስ ከብሩክውድ ሃይ ስኩል ነው የተመረቀው። በመቀጠል ደግሞ ሚድል ጆርጂያ ዩኒቨርሲቲ ሄዶ ለመማር የአቪዬሽን ትምህርት ለመማር ሀሳብ አለው። እንግዲህ ፓይለትም እያገኘን ነው ማለት ነው። ምናልባት ይቅርታ ዘልያለሁ። ቤተልሔም ኤዳ ቤታችን ቤተልሔም ኤዳ ይቅርታ ቅድም አምታትቻለሁ። ክሪስቶ ሬ አትላንታ ጄስዊት ዩኒቨርሲቲ እሷ ናት የተመረቀችው። ኬንሳው ስቴት ዩኒቨርሲቲ
ሄዳ ትምህርቷን ለመከታተል ወስናለች። እግዚአብሔር የተመሰገነ ይሁን። በመቀጠል ፍቅር አያሌው ከጉኔት ስኩል ኦፍ ማቴማቲክስ ሳይንስ ኤንድ ቴክኖሎጂን የተመረቀችው ሳይንቲስት እዚህ ሂሳብ አግኝተናል። ኢንጂነር ነች መሰለኝ። ወደ ጆርጂያ ቴክ ዩኒቨርሲቲ ሄዳ ትምህርቷን ለመከታተል ወስናለች። ሌላ ኢንጂነር አለን ማለት ነው። እግዚአብሔር የተመሰገነ ይሁን። እህታችን ሀሴት መርሻዬ ግዛው ሀሴት ከፓርክ ቪው ሃይ ስኩል ነው የተመረቀችው። ዩኒቨርሲቲ ኦፍ ጆርጂያ አቴንስ ሄዳ ትምህርቷን የመከታተል እቅድ ይዛ ተነስታለች። እግዚአብሔር እንግዲህ ሀሳባቸውን ያሳካላቸው። እህታችን ህሊና ቀጸላ ከብሩክውድ ሃይ ስኩል የተመረቀችው እህታችን እንግዲህ የምትሄድበት እስካሁን አልተገለጸም። ኦፕን ነች። ኢንጂነርም የሜዲሲንም የትም ልትሄድ ትችላለች። ጥሩ ነው። አንዳንዴ ግድ እዚህ ቦታ ይሄዱ መባል በአሁን ሰዓት ላይገባ ይችላል። ጥሩ ነው። ወይም ደግሞ እዚህ ላይ ስላልተጻፈም ይሆናል። ህሊና ገነነው ሶሪ እህታችን ህሊና ገነነው ከአራቢያ ማውንቴን ሃይ ስኩል ነው የተመረቀችው። ዩኒቨርሲቲ ኦፍ ጆርጂያ አቴንስ ሄዳ ለመማር ኮሌጇን አጠናቃ ስልኳን አጠናቃ እህታችን ሊያ ዮሴፍ አረቢያ ማውንቴን ሃይ ስኩል ነው የጨረሰችው ሃይ ስኩሏን። እንዲሁም ፎርዳም ዩኒቨርሲቲ ኒውዮርክ ነው የምትሄደው። ወደ ኒውዮርክ እንግዲህ እዛ ጨረሻ በሰላም ለመምጣት ያብቃት። ነብዩ ሳሙኤል ወንድማችን ነብዩ ሳሙኤል ግሬሰን ሃይ ስኩል ከግሬሰን ሃይ ስኩል ነው የተመረቀው። ቦስተን ዩኒቨርሲቲ ነው የሚሄደው። ወደ ታላቅ ቦስተን ዩኒቨርሲቲ እዛም ብዙ ልጆች እየሄዱ ነው። እንግዲህ እዛም ጥሩ ደብሮች አሉ ቤተክርስቲያን የሚያስተምሩ። ስለዚህ ብዙ አያሳስብም። ሄደው እዛም ተከታትለው ጨርሰው መጥተው እንድንገናኝ እግዚአብሔር ይፍቀድልን። እህታችን ሩት እሸቱ ከዲካልብ ስኩል ኦፍ አርት ነው የተመረቀችው። በቀጣይ ደግሞ ኤምሪ ዩኒቨርሲቲ እዚሁ እዚሁ ናቸው አብዛኞቹ። ደስ ይላል። ተከታታይ እናያቸዋለን። እህታችን ሩት ገነነው ገናናው ነው ገነነው፣ ይቅርታ ካሳሳትኩ። አራቢያ ማውንቴን ሃይ ስኩል ነው የተመረቀችው። እሷም በመቀጠል ወደ ቨርጂኒያ ቴክ ኢንጂነሪንግ ስኩል የመሄድ እቅድ አላት። ሰላም ቀለም ኃይሌ ከብሩክውድ ሃይ ስኩል ነው የተመረቀችው። ዩኒቨርሲቲ ኦፍ ጆርጂያ ብዙ ሰው እያለ ነው እንግዲህ ግቢ ጉባኤ እንትን የሚያሰራጭ ሰዎች ይህን ነገር እንግዲህ በደንብ እያሰቡ እንዲሄዱ። ትንሣኤ ብሩክ እህታችን ትንሣኤ ብሩክ ከብሩክውድ ሃይ ስኩል ነው የጨረሰችው። በመቀጠል ኤምሪ ዩኒቨርሲቲ ነው የምትሄደው። ጸደኒያ በጋሻው ከቻምብሊ ሃይ ስኩል ነው የተመረቀችው። ኤልኤስዩ ይመስለኛል የጻፍሽው። ሉዚያና ስቴት ዩኒቨርሲቲ ነው የሚመስለኝ ኤልኤስዩ። እዛ ሄዳ ተመርቃ መታ እንዲሁ ለማመስገን ያበቃን ዘንድ የአምላካችን ቅዱስ ፈቃድ ይሆንልን። እንግዲህ ብዙዎቹ ወደ ታላላቅ ከተሞች ይሄዳሉ። እዛ በሄዱበት እግዚአብሔር ይጠብቅልን። አሁን በመቀጠል ወደ ታላላቆች እንግዲህ አደልት ወደ ሆኑት ወደ ኮሌጆች እንሄዳለን። እህታችን በእምነት ኃይሉ በጆርጂያ ስቴት ዩኒቨርሲቲ በኮምፒውተር ሳይንስ ባችለር ኦፍ ሳይንሷን አግኝታለች። እግዚአብሔር የበለጠ እንዲያድላት ቅዱስ ፈቃድ ይሆንልን። ዶክተር ቤዛ ገብረ መድን ዶክተር ቤዛ ገብረ መድን
ከኖርት ሳይድ ሆስፒታል ሜዲሲን ተምራ ጨርሳለች። ዛሬ መገናኘት አልቻለችም መሰለኝ፣ እዚህ የለችም። እህታችን ፐርሜላ መስፍን በጆርጂያ ዩኒቨርሲቲ ስቴት ዩኒቨርሲቲ ነው የተመረቀችው። ባችለር ኦፍ ሳይንስ ኢን ኮምፒውተር ኢንፎርሜሽን ሲስተም ነው የተመረቀችው። እንግዲህ በዚህ ስራ ውጤታማ ሆና ሀገር፣ ቤተሰብ፣ ራሷን ለመርዳት እንድትበቃ ቅዱስ ፈቃድ ይሁንልን። ሮቤል ቢረጋ ኮሌጅ ኦፍ the Holy Cross Bachelor of Science in Biology. ያው ብዙ ሀሳብ ባዮሎጂ የተማረ ሰው ገና ብዙ ሀሳብ አለው ማለት ነው ወደፊት። እህታችን ትንቢት ዳንኤል የለችም መሰለኝ። ከአጉስታ ዩኒቨርሲቲ በባችለር ኦፍ ሳይንስ ኢን ካይኒሶሎጂ ነው የተማረችው። እንግዲህ በስራ ውጤታማ ያደርገን ዘንድ የእግዚአብሔር ቅዱስ ፈቃድ ይሁንልን። እህታችን ትዕግስት ዋቄ ከክሌተን ስቴት ዩኒቨርሲቲ በማስተር ኦፍ ሳይንስ ኢን ነርሲንግ ተመረቀ። ነርስ ነበረች፣ አሁን ደግሞ ማስትሬቷን አሳድገዋለች ማለት ነው። እህታችን የአብስራ ለገሰ ጆርጂያ ስቴት ዩኒቨርሲቲ እህታችን የአብስራ ለገሰ እሺ፣ ቤተሰብ ይቀበልልናል። እንግዲህ ጨርሰናል። አርአያ መሆን አለባቸው እና በጣም አኩርታችሁናል። በእውነት በቀደም ዕለት በተለይ ብሩክውድ በነበርንበት ሰዓት እንዳለ እዚህ ጋር የምታዩቸው የፈለጉትን ትምህርት ቤት ደግሞ ያገኙ ዲያቆናት ናቸው። እጅግ በጣም አኩርታችሁናል። በሄዳችሁበት ስፍራ ሁሉ እግዚአብሔር ባርኮ ቀድሶ አሁንም ገና አንድ እርምጃ ልትራመዱ ተዘጋጅታችኋል እንጂ ጨረሳችሁ ማለት አይደለም። ሌሎችም እህቶቻችን ያሳደግናችሁ ልጆቻችን በርትታችሁ ጠንክራችሁ ይችን ቤተ ክርስቲያን በዓለም ሁሉ ለማስተዋወቅ የምትችሉበትን እግዚአብሔር ጸጋውን ሰጥቷችኋል። ሃይማኖታችሁን ጠብቁ፣ ራሳችሁን ጠብቁ፣ በስነ ምግባር ታነጹ። የምትሄዱት አውሎ ንፋስ ባለበት ነው፣ ወጀብ በበዛበት ነው። እግዚአብሔር ግን በአውሎ ንፋስና በወጀብ ውስጥ ምን አለው? መንገዱን እንደሚያሻግራቸው ምን እናደርጋለን? ተስፋ እናደርጋለን፣ ደግሞም እናምናለን። ክብር ለአምላካችን ይሁን።